ፋሲል ከነማ የአፄዎቹ አርማ። የአፄዎቹ ኩራት የፋሲል ከነማ እግር ኳስ ክለብ ታሪክ፣ ወኔና ተስፋ። በታሪካዊቷ በሀገረ መንግስቱ መናገሻ ጎንደር ከተማ እምብርት ውስጥ የተወለደው ፋሲል ከነማ እግር ኳስ ክለብ በ1960ዎቹ በከተማዋ የእግር ኳስ ፍቅር በሰረጻቸው አባቶችና ወጣቶች ትብብር ተመሰረተ። ስሙም ከታሪካዊው አፄ ፋሲለደስና ከተከበረው ታላቅ የጎንደር ስልጣኔ የወረሰው ይህ ክለብ ገና ከጅምሩ የሜዳ ላይ ስፖርታዊ ውድድር ብቻ ሳይሆን የህዝብ ማንነትና የታሪክ መገለጫ ሆኖ ነው የተነሳው። ፋሲል ከነማ በኢትዮጵያ ፕሪሚየር ሊግ ውስጥ የነበረውን የኃይል ሚዛን በመቀየር ረገድ ትልቅ አዎንታዊ ተጽዕኖ ፈጥሯል። የጨዋታ ስልቱን፣ ውበቱንና የደጋፊውን ስሜት ወደ አዲስ ደረጃ በማሸጋገር የኢትዮጵያ እግር ኳስ የላቀ ድምቀት እንዲኖረው አድርጓል። በ2013 ዓ.ም ታሪካዊውን የኢትዮጵያ ፕሪሚየር ሊግ ዋንጫ በማንሳት የጎንደርን ስም በወርቃማ ፊደላት አስጽፏል። በካፍ ፌዴሬሽንና ቻምፒዮንስ ሊግ ውድድሮች ሀገሩንና ከተማውን በመወከል የነበረው ተሳትፎ የክለቡን ታላቅነት ያሳየ ነበር። ፋሲል ከነማ ለጎንደር ህዝብ የደም ስሩ ነው። ከፋሲል ግቢ ጥላ ስር እስከ ታሪካዊው ፋሲለደስ ስቴዲየም የክለቡ ቀይና ነጭ ቀለማት የከተማዋ መታወቂያ ናቸው። ቀይና ነጭ የደም ስራችን፣ ፋሲል ከነማ ኩራታችን እንዲሉ የፋሲል ከነማዎች ደጋፊዎች በኢትዮጵያ እግር ኳስ ውስጥ አርአያ የሆኑ ቡድናቸው በደስታም ሆነ በፈተና ጊዜ ሳይለዩ ከጎኑ የሚቆሙ የጽናት ተምሳሌቶች ናቸው። በየትኛውም የሀገሪቱ ማዕዘን ቡድናቸውን ለመደገፍ የሚያደርጉት ጉዞ፣ ስቴዲየሞች በዜማና በሆታ የሚያደምቁበት መንገድ የክለቡ እውነተኛ ኃይል ደጋፊው መሆኑን ያስረግጣል። ምንም እንኳን በየጊዜው የሚደረጉ የአስተዳደር አባላት መቀየሮች በክለቡ የረጅም ጊዜ እቅድና በውጤት ላይ የራሳቸውን ተጽዕኖ ቢያሳድሩም የፋሲል ከነማ መሰረቱ የጸና ህዝባዊ መዋቅር ነው። የአስተዳደር ለውጦች የክለቡን ጥንካሬና የዋንጫ ጥማት ሊያጎድሉት አይገባም። ተቋማዊ አሰራርን በማጠናከር ለትልቅ ስኬት መንገድ ሊረግጡ ይገባል። በሚመጡት የውድድር ዘመናት ክለቡ አሰራሩን አዘምኖ ስኳዱን አጠናክሮ ለዚያ ታማኝና ጽኑ ደጋፊ እንዲሁም ለታላቁ የጎንደር ህዝብ በዋንጫ የታጀበ የደስታና የድል ዘመን እንዲያበስር ማንዴላ ፖስት ከልብ ይመኛል። ፋሲል ከነማ የአፄዎቹ አርማ። ፋሲል ውስጤ ነው። ፋሲል ውስጤ ነው።